የምታውቁኝ መስዑድ ነስሮ እባላለሁ። ከ9 ሚሊዮን በላይ ታይቶልኛል። ዱባይ ጃለው እሸቱ ጋር ቀርቤያለሁ። ሪከርድ ሰባብሬያለሁ። አይሾት ቢል እንደዚህ ብሎ ፈምሷል። አዶናይም ጠንክሮ በመስራቱ ፈምሷል። እኔ እስከዛሬ ድረስ ሴት ሸዋር ጎልኛ ያቀው የዛሬ እንግዳችን መቅዲሾ ማሞራል ሃይ መቅዲዬ እንዴት ነሽ? ወይዬ እንደዚህ መታቀፍ ጀምራል ወይስ ገና? ኧረ እኔ አድጌያለሁ። ጨምሬያለሁ። ነገሩ አንተ አድጋሃል፣ በጣም አድጋሃል። አዎ እንዴት ነህ መስዑድ? ደህና ነኝ። በያላችሁበት ጥሩ ሰንበት እንዲሆንላችሁ እንመኛለን። እዚህ ዛሬ ጋበዝኩላችሁ እንግዳ ታዳጊ ነው። በተለይም እንዲህ አይነት ልጆችን እንግዲህ በሌሎች ሀገራት ለየት ያሉ ፈጣን፣ ጎበዝ፣ የንግግር ችሎታቸው ከፍ ያለ ልጆችን ለብዙ ስኬትና የተለያዩ አይን ውስጥ እንግዲህ ገብተው ሊያተርፉባቸው የሚችሉ ቦታዎችን እድል ይሰጧቸዋል። እኛ ሀገር ግን ትንሽ እንግዲህ ደከም እንላለን። ምክንያቱም ከምናበረታቸው ይልቅ እንግዲህ ዝም እንዲሉ እንጫናቸዋለን። የልጆች ፕሮግራም ሀሳባቸውን በነፃነት የሚያወሩበት የሚነጋገሩበት መድረክ እንደመሆኑ መጠን እንግዲህ ዛሬ ጋበዝኩላችሁ ትልቅ እንግዳ አለ። መስዑድ ነስሮ ይባላል። በጣም ያልተነሱ ወጎች አሉት። አንድ ሰሞን አነጋጋሪና በጣም ተጽዕኖ ፈጣሪ ሰው ነበረ። ትንሽ ጠፋ ብሏል። አዲስ ነገር ይዞ መጥቷል። በጎ ስራዎች ላይ አለ። የሚያወራን ነገር አለ። አንደበተ ርቱዕ ነው። በጣም ፈጣን ነው። ዛሬ ጉዴ ፈላ ብያለሁ። አው እንዳልሽው ነው። ዘንድሮ በበጎ ስራ ነበር የመጣው ያለውት። ዘንድሮ ትንሹ መስዑድም ታክሟል ድናለች። ገና አንድ ሁለቱም ኩላሊት ፌድ ያደረጉት ሰዎች አሉ። እነሱም እሳቸውም እንዲታከሙ የሚችለውን የጣርኩ ነው። ሌላም በጣም ብዙ ልብ ህመም የታመሙ እንደዚህ ኩላሊት ምን የታመሙ በጣም ብዙ የደወሉልኝ ነው። ግን ይርጋ ጨፌ ስለሆንኩ አልተመቸኝም እና እዚህ ሀገር መኖር በጣም ፍላጎት አለ። ይርጋ ጨፌ ከዚህ 400 ኪሎ ሜትር ይርቃል። 400? አው እናቴም ከዛ ስመጣ የደከማት ነውና እኔ እዚህ ሀገር መኖር በጣም ፍላጎት አለኝ። በጣም አዲስ አበባ መኖር ማለት ነው። አዲስ አበባ ስኖር ብዙ ስራዎችም ይመጡልኛል፣ ማስታወቂያ ይመጡልኛል። እኔ ለኢትዮጵያ ወደፊት በጣም የማገለግል ሰው እንደምሆን ውስጤ ራሱ ይነገረኛል። ግን አዲስ አበባ መኖር አለብኝ። ይሄም እንደሆነ እንግዲህ ከይርጋ ጨፌ ድረስ እንግዳ ለመሆን መተሃል። እኔ ጋር በጣም ደስ ብሎኛል። በተለይ እንግዲህ አዲስ አበባ መኖር ብቻም ሳይሆን እኔ ብዙ እድሎች አሉ። ሀገር ውጭ እንኳን የመኖር እድል አለኝ። ሀገሬን መርጬ ነውና ለምንድን ነው አዲስ አበባ መኖር የማልችለው እያልከኝ ነበር። ምን ትላለህ እዚህ ላይ?